ሰላም ጤና ይስጥልን ክብራትና ክብራን የከፋ ቴሌቪዥን ተከታታዮች ለዕለቱ የተዘጋጁ ዜናዎችን እነሆ ይዘን ቀርበናል። ከዜናዎቹ ጋር ምህረት አብርሃኑ ቆይታ አደርጋለሁ። ወደ ዜናዎቻችን ስናልፍ ባሳለፍነው የመጀመሪያ ግማሽ ዓመት ከ1.4 ቢሊዮን ብር በላይ ገቢ መሰብሰቡን የከፋ ዞን አስተዳደር ገለጸ። በከፋ ዞን ምክር ቤት አራተኛ ዙር 12ኛ ዓመት 24ኛ መደበኛ ጉባኤ ላይ የግማሽ ዓመት የዞኑ ገቢ አፈጻጸም በዝርዝር ቀርቧል። ሪፖርቱን ያቀረቡት የዞኑ ዋና አስተዳዳሪ አቶ እንዳሻው ከበደ ከመደበኛ ገቢ 1 ቢሊዮን 219 ሚሊዮን 716991 ብር ለመሰብሰብ ታቅዶ 1 ቢሊዮን 239 ሚሊዮን 316686 ብር መሰብሰብ መቻሉን ገልጸዋል። ማዘጋጃ ቤታዊ ገቢን በተመለከተም በበጀት ዓመቱ 188 ሚሊዮን 774206 ብር ለመሰብሰብ የታቀደ ሲሆን 211 ሚሊዮን 976344 ብር መከናወን ተችሏል ብለዋል። በቀረበው ሪፖርት መሰረትም በአጠቃላይ የዞኑ ግማሽ ዓመት የገቢ እቅድ 1 ቢሊዮን 408 ሚሊዮን 491197 ብር ሲሆን ከዚህም 1 ቢሊዮን 492 ሚሊዮን 191209 ብር መሰብሰቡን ነው ዋና አስተዳዳሪው በሪፖርታቸው ያመለከቱት። ይህም ካለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር በብር 720 ሚሊዮን 658532 ብልጫ እንዳለው መግለጻቸውን የዘገበው ባልደረባችን በላቸው በላይ ነው። በ2016-17 የምርት ዘመን ግማሽ ዓመት በሁሉም አይነት የሰብል ምርቶች ከ161 ሺህ ሄክታር በላይ ማሳ ለማልማት መቻሉን የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ለዞኑ ምክር ቤት ጉባኤ አባላት ባቀረቡት ሪፖርት አመላክተዋል። ዘገባው የባልደረባችን በላቸው በላይ ነው። ጽዮን ታደለ ታቀርበዋለች። በዞኑ በ2016-17 የምርት ዘመን በሁሉም የሰብል አይነቶች 190851 ሄክታር በግማሽ ዓመቱ ለማልማት ታቅዶ ከ161268 ሄክታር በላይ መልማቱን የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ሪፖርቱን ባቀረቡበት ወቅት ገልጸዋል። የአርሶ አደር ማሰልጠኛ ማዕከል ወይም ኤፍቲኤስ ሰርቶ ማሳያ ሞዴል ለማድረግ በክረምትና በበጋ አዝመራ ወቅት በ6 ወራት ውስጥ 312.75 ሄክታር ታቅዶ ከ267.75 ሄክታር 85% ማከናወን ተችሏል። በመኸር አዝመራ ወቅት ከለማው 117669 ሄክታር ማሳ ውስጥ 2,235,597 ኩንታል ምርት የተገኘ ሲሆን በሄክታር 19 ኩንታል ለማግኘት ግብ ከተያዘው ጋር ሲነጻጸር 81.8% ተገኝተዋል ብለዋል። በሜካናይዜሽን 3580 አርሶ አደሮችን ተጠቃሚ ለማድረግ በበጋ መስኖ ስንዴ 1417.25 ሄክታር ማሳ ብቻ መልማቱን አስረድተዋል። የዞኑን ደን ሽፋን 52.8% መነሻ በማድረግ በዚህ ዓመት 0.21% በመጨመር በዓመቱ መጨረሻ 53.01% ለማድረስ ግብ ተጥሎ እየተሰራ ሲሆን በ6 ወራት ውስጥ ችግኝ ለመትከል 14 ሚሊዮን ታቅዶ ከ13 ሚሊዮን በላይ 97% መተከል እንደተቻለ ጠቁመዋል። በበጀት ዓመቱ 426.5 ኩንታል የቡና ዘር በማዘጋጀት ለዞንና ለሌሎች አካባቢዎች ለማሰራጨት ታቅዶ 414 ኩንታል የተዘጋጀ ሲሆን በዞን ደረጃ በአንደኛ ዙር 13.7 ኩንታል ከመሬት ጋር መቀላቀሉን ተናግረዋል። በመጀመሪያው 6 ወራት ውስጥ 6000 ቶን ቡናን ለማዕከላዊ ገበያ ለማቅረብ ታቅዶ ከ5600 በላይ ቶን ቡና ለማዕከላዊ ገበያ መቅረቡን አመላክተዋል። 487260 የአንድ ቀን ዶሮ ጫጩት በማቅረብ 1028 ሰዎችን ተጠቃሚ ማድረግ እንደተቻለ ዋና አስተዳዳሪው ገልጸዋል። በግማሽ ዓመቱ 48.5 ሚሊዮን ሊትር የወተት ምርት ለማግኘት ታቅዶ 33.57 ሚሊዮን ሊትር ወተት ምርት የተገኘ ሲሆን 88213 አርሶና አርብቶ አደሮች ተጠቃሚ እያደረገ እንደሆነም ተመላክቷል። በ6 ወራት ውስጥ 13431.6 ቶን የማር ምርት ለማግኘት እቅድ ተይዞ 8936.25 ቶን ምርት መገኘት ተችሏል።
በትምህርት ለትውልድ እንቅስቃሴ ህብረተሰቡን በማስተባበር ከ124 ሚሊዮን ብር በላይ በጥሬ ገንዘብ በቁሳቁስና በጉልበት መሰብሰብ መቻሉን የከፋ ዞን አስተዳደር ገለጸም። በትምህርት ዘመኑ መጀመሪያ ከአንደኛ እስከ 12ኛ ክፍል ባለው ከ339200 በላይ ተማሪዎችን ለመቀበል ታቅዶ 226300 በላይ ተማሪዎችን በመቀበል የመማር ማስተማሩን ስራ እያከናወነ መሆኑን ለዞኑ ምክር ቤት በዋና አስተዳዳሪው የቀረበው ሪፖርት አመላክቷል። ዘገባው የበላቸው በላይ ነው። ምህረት ማሞ በትምህርት ለትውልድ ንቅናቄ ህብረተሰቡን በማሳተፍ በጥሬ ገንዘብና በቁሳቁስ 162 ሚሊዮን 550,627 ብር ለመሰብሰብ ታቅዶ 124 ሚሊዮን 258,868 ብር ወይም የእቅዱን 76.4 በመቶ መሰብሰብ መቻላቸውን ዋና አስተዳዳሪው አቶ እንዳሻው ከበደ ለምክር ቤቱ ባቀረቡት አስፈጻሚ አካል ሪፖርት ጠቅሰዋል። ትምህርት ቤቶች የውስጥ ገቢ አቅማቸውን በተለያዩ መንገዶች እንዲያጎለብቱና ከዚህም 11 ሚሊዮን 776,524 ብር ገቢ ለመሰብሰብ የታቀደ ሲሆን ከእቅዱ በላይ 12.3 ሚሊዮን ብር መሰብሰብ መቻላቸውን አብራርተዋል። በትምህርት ቤቶች የሚስተዋሉ የመማሪያ መጻሕፍት እጥረትን ለመቅረፍ ለህትመት የሚውል 34 ሚሊዮን 986,583 ህብረተሰብን በማስተባበር ለመሰብሰብ ታቅዶ የዞን አስተዳደር የደገፈውን 5 ሚሊዮን ጨምሮ 24 ሚሊዮን 190,854 ወይም የእቅዱን 69 በመቶ መሰብሰብ ተችሏልም ብሏል። በተማሪዎች ውጤት ረገድም ለዞን አቀፍ ፈተና ከተቀመጡት 13389 የስድስተኛ ክፍል ተማሪዎች መካከል 8852 ወይም 66.11 በመቶዎች እንዲሁም የክልል አቀፍ ፈተና ከተቀመጡ 16388 የስምንተኛ ክፍል ተማሪዎች መካከል 11373 ወይም የእቅዱን 69.4 በመቶዎች ወደ ቀጣይ ክፍል ማዘዋወራቸውን ጠቅሷል። የሀገር አቀፉ የ12ኛ ክፍል ብሔራዊ ፈተና ረገድ ፈተና ካስፈተኑ 59 ትምህርት ቤቶች መካከል 18 ትምህርት ቤቶች ብቻ ተማሪዎችን ወደ ዩኒቨርሲቲ ያስገቡ ሲሆን 41 ትምህርት ቤቶች ግን ውጤት ያለ ማስመዝገባቸውን ገልጸዋል። አቶ እንዳሻው ይህንና መሰል በተማሪዎች ውጤት ላይ የሚስተዋሉ ማሽቆልቆሎችን ለማረምና ስብራቶቹን መጠገን እንዲቻል ሁሉም አካል ለትምህርት ስራ ስኬት ካለፈው ጊዜያት በላቀ መስራት እንዳለባቸው ማሳስበዋል። የማክሮ ኢኮኖሚ ማሻሻያውን ምክንያት በማድረግ የዋጋ ጭማሪና የተለያዩ ምርቶች ደብቀው በተገኙ ነጋዴዎች ላይ እርምጃ መወሰዱን የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ገለጹ። ዘገባው የባልደረባችን በላቸው በላይ ነው። ተጨማሪውን ተከታትለን እንመለስ። በዞናችን ያሉ ማደያዎች ነዳጅ በማቅረብ ለህዝብ እንዲያደርሱ ክትትልና ድጋፍ በማድረግ 9 ሚሊዮን 286,005 ሊትር ናፍጣና 2 ሚሊዮን 115,007 ሊትር ቤንዚል ቀርቦ መሰራጨቱን የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ አስረድተዋል። ያለ ንግድ ፈቃድ ሲነግዱ የተያዙ 9876 ሊትር ቤንዚልና 2675 ሊትር ናፍጣ በ1 ሚሊዮን 173728 ብር ተሽጦ ወደ መንግስት ካዝና ገቢ መደረጉን ጠቁመዋል። የማክሮ ኢኮኖሚ ማሻሻያ ምክንያት በማድረግ ዋጋ ጭማሪና የተለያዩ ምርቶችን ደብቆ የተገኙ ነጋዴዎች ክትትል በማድረግ እርምጃ በመውሰድ 1 ሚሊዮን 376480 ብር ቅጣት ወደ መንግስት ካዝና እንዲገባ መደረጉንም ተናግረዋል። በአጠቃላይ በህገ ወጥ መንገድ ሲሰራ የነበሩ ንግዶች ላይ ክትትል በማድረግ ከ8 ሚሊዮን 176197 ብር በላይ ወደ መንግስት ካዝና እንዲገባ መደረጉንም ገልጸዋል። የኢንቨስትመንት መሬት ወስደው በውላቸው መሰረት ወደ ስራ ያልገቡ 8 ባለ ሀብቶችን ውል በማቋረጥ 1500 ሄክታር የኢንቨስትመንት መሬት ወደ መሬት ባንክ እንዲገባ መደረጉንም ዋና አስተዳዳሪው በሪፖርታቸው አመላክተዋል። ከምክር ቤት ወጣ ወዳሉ ዜናዎቻችን ስናልፍ በክልሉ 4 ማዕከሎች የሚገነቡ የአስተዳደርና የአስፈጻሚ አካላት የመስሪያ ቤት ግንባታ ፕሮጀክቶች በተያዘላቸው የጊዜ ገደብ እንዲጠናቀቁ ሁሉም ባለድርሻ አካላት ሊረባረብ እንደሚገባ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ አሳሰቡም። የክልሉ መንግስት በክልሉ ብዝሃ ከተሞች የሚገነቡ የቢሮ ህንፃዎች ግንባታ ማስጀመሪያ የግንባታ ውል ከኦሮሚያ ኮንስትራክሽን ኮርፖሬሽን ጋር ተፈራርሟል። ዘገባው የባልደረባችን ሳሙኤል ቆጭቶ ነው። ዝርዝራለን። ባለፉት 2 ተኩል ዓመታት አካባቢ እነዚህን ፕሮጀክቶችን ወደ ስራ ለማስገባት የክልሉ መንግስት የአማካሪ ድርጅት በተለይ ዲዛይንና አንዳንድ የግንባታ ቅድመ ዝግጅት ስራዎችን የሚሰራ ድርጅት ቀጥሮ ሰፊ ስራዎችን ሲሰራ ቆይቷል። ይሄ ስራ በጥንቃቄ መሰራት አለበት በሚልም ጊዜም ወስደንበታል። እነዛ ጊዜያት ከኛ ጋር በዋናነት
የፌዴራል ዲዛይንና ግንባታ ቁጥጥር ኮርፖሬሽን አብረው ቆይቷል። በጣም ጥሩ የሚባል ስራ ሰርቶ አስረክቦልናል። ፕሮጀክቶቹ አጠቃላይ የሚሰሩትን በ3 ሎት ነው የከፈልነው። የመጀመሪያው ሎት በዚህ በክልሉ የፖለቲካና አስተዳደር ማዕከል ውስጥ በቦንጋ ማዕከል 2 ግዙፍ ህንጻዎች ይኖሩናል። አንደኛው የፕሬዚደንሻል ኦፊስ ነው። ፕሬዚደንቱ ወይም አስተዳደራዊ ስራዎች የሚከናወኑበት ህንጻ አለ። ሁለተኛው ባለ 7 ወለል ህንጻ በቦንጋ ማዕከል ላይ የሚገኙ የቢሮ ተቋማት የሚገለገሉበት ነው። ስለዚህ እነዚህ ሁለቱ በአንድ ሎት በቦንጋ ማዕከል ሎት 1 ውስጥ ናቸው። ሎት 2 ወይም ሎቱ የምንለው በሚዛን ብዝሃ ማዕከል ነው። በሚዛን አማን ከተማ ያሉትን የመንግስት አስፈጻሚ አካላትን ወይም የቢሮ ተቋማትን ሊያስተናግድ የሚችል እንደዚሁ ባለ 7 ወለል ህንጻ ነው። G+7 ማለት ነው። 8 ወለል መሆኑ ነው። ይሄም ተመሳሳይ የዲዛይን ደረጃ ያለው ነው። እዚህ ቦንጋ ማዕከል ከሚገነባው ጋር በስራ ቮሊዩምም በሌሎች የምህንድስና ጥበብም ተመሳሳይ የሆነ የዲዛይን አቅም ያለው ነው። ሶስተኛው በዚህ በሚዛን ማዕከል ሎት 2 ውስጥ የተካተተው ስራ የቴፒ ማዕከል ብዛ ማዕከል የቢሮ ተቋማት የሚገለገሉበት ህንጻ ነው። ይሄ ባለ 4 ወለል ህንጻ ነው። G+4 ማለት ነው። G+4 ነው። በእርግጥ በእያንዳንዱ ቤዝሜንት አለው፣ ግራውንድ አለው። ይሄ ኦቪስ ግልጽ ስለሆነ ነው። ከዛ ውጪ የሶስተኛው ሎት የታርጫ ብዝሃ ማዕከል ነው። ይሄም G+7 የሆነ ቤዝመንት ያለው ባለ 7 ፎቅ ህንጻ ነው። ስለዚህ እነዚህ ባለ 7 ፎቅ ህንጻዎቹ በ3ቱ ማዕከላት ላይ ያሉት ተመሳሳይ ዲዛይን ተመሳሳይ ባህሪ ያላቸው ነው። በዋናነት የነዚህ ፕሮጀክቶች አጠቃላይ የጨረታ ግዢ ዋጋም ወደ 5.76 ቢሊዮን ብር ነው የሚፈጀው። በዚህ ስራው ተጀምሮ በሂደት የሚጨመር የሚቀነስ ይኖራል። ይህን ስራ ወደ ግንባታ ሂደት ውስጥ ስናስገባ ትኩረት ያደረግ ነው። አንደኛ የግንባታ ሂደቱ በተያዘለት ጊዜ የጥራት ደረጃውን ጠብቆ የመንግስትን ወጪ በተወሰነ ደረጃ ምክንያታዊ በሆነ መንገድ ማካካስ በሚቻልበት መልኩ መፈጸም አለበት ብለን በጥናትና ዲዛይን ወቅት ልዩ ትኩረት ሰጥተን ተደጋጋሚ ምክክሮችን፣ ውይይቶችን ከባለሙያዎቹ ትችቶችን እየወሰድን እነዛን እያረምን የመጣንበት ስለሆነ በጥንቃቄ የተሰራ መሆኑን በዚህ አጋጣሚ ለማስታወስ ነው። በዚህ ደረጃ ብዙም እንከን የማይወጣለት ነው። በሂደት ግን የሚያጋጥሙ ችግሮች ካሉ የአሰሪው ተቋምም እንደዚሁም ደግሞ የስራ ተቋራጮች የአሰሪው ተቋም ወክልም አማካሪ ድርጅት አብሮ በጋራ እያየ አንዳንድ ነገሮቹን በጊዜ እየፈታ እንደሚሄድ ተስፋ አደርጋለሁ። አማካሪ ድርጅት ኃላፊዎችም ባለሙያዎችም እንደ አማካሪ ድርጅት የቁጥጥርና ክትትል ሕግ የማስከበር ጥራት የማስጠበቅ ስራው እንደጠበቀ ሆኖ ከስራ ተቋራጩ እንደዚሁም ደግሞ ከአሰሪው መስሪያ ቤት ወይም ተቋም ጋር በመቀራረብ ችግሮቹን ለመፍታት እንጂ ለማባባስ መጠቀም እንደሌለባችሁ ሙሉ እምነቴ ነው። ተቀራርቦ በሰሩበት ተገቢ የሆነውን ከንክኪ ከብልሹ አሰራር በጸዳ መንገድ ውሳኔ እየሰጡ ከሄዱ በአንድ በኩል የምንለውን ጥራት ለማረጋገጥ በሌላ በኩልም የምንፈልገውን ጊዜም ቆጥበን በጊዜ ይህንን ፕሮጀክት እንድናጠናቀቅ እድል የሚፈጥር ስለሆነ በዚህ ደረጃ ላይ ትኩረት እንድታደርጉ አደራ እላችኋለሁ። በከተሞች በኩል ፕሮጀክቶቹ በሚከናወኑባቸው ከተሞች ላይ የወሰን ማስከበርና ሌሎች ጉዳዮች ሙሉ በሙሉ ተጠናቆ ለእናንተ ክሊር አድርገን የምናስረክብ መሆኑን በዚህ አጋጣሚ አረጋግጣለሁ። የወሰን ማስከበር ስራ ባልተጠናቀቅበት ቦታ ላይ መሰረት ድንጋይም እኛ እናስቀምጥም። ሲጀመር ይሄ ኃላፊነቱ የከተሞች ነው። አሳይመንት ከ1 አመት በፊት ነው የሰጠናቸው።
አብዛኛዎቹ አጠናቆ የይዞታ ማስከበር ስራ ሰርቶ ካርታ እያስረከቡ ነው ያሉት። ያላስረከቡት ካሉ በአንድ ሳምንት ውስጥ ይህን ክሊር አድርጎ የመሰረት ድንጋይ ኢሚዲየትሊ በሚቀጥለው ሳምንት የምናስቀምጥ ስለሆነ በዚህ አጋጣሚ ክሊር መደረግ አለበት። ይዞታ ባልጸዳበትና ወሰን ባልተከበረበት ቦታ ላይ እኛም የመሰረት ድንጋይ አናስቀምጥም፣ እናንተንም ወደ ስራ አናስገባም። ይህንን በዚህ አጋጣሚ ላረጋግጥ ፈልጋለሁ። የተቋቋመበትን ዓላማ በማክበር ተገቢውን አገልግሎት ለህብረተሰቡ እየሰጠ መሆኑን የከፋ ልማት ማህበር ገለጸም። በህብረተሰቡና ተቋሙ መካከል ክፍተት ለመፍጠር በማህበራዊ ሚዲያ ያልተገባ ቅስቀሳ እያደረጉ ያሉ ግለሰቦች ከእኩይ ተግባራቸው እንዲቆጠቡ ማህበሩ አሳስቧል። ማርሸት ሰይፉ የከፋ ልማት ማህበር ለተቋቋመለት ማህበረሰብ ተገቢውን አገልግሎት ለመስጠት ከመቼውም ጊዜ በላይ እየተጋ ያለ መሆኑን ያነሱት ስራ አስኪያጁም የአባላቱ ቁጥር ከጊዜ ወደ ጊዜ እየጨመረ ተደራሽነቱም እየሰፋ ነው ብሏል። ከዚህ በመነሳት በተያዘው በጀት ዓመት የአባላቱን ቁጥር ከ63 ሺህ ወደ 300 ሺህ ለማድረስ እንቅስቃሴ ተጀምሯል ብለዋል። አጠቃላይ ስራ እንቅስቃሴ እንደሚመለከት ያው ከምንም በላይ ልማት ማህበሩ የአባላት ማፍራት ስራን ትኩረት አድርገን ዘንድሮ ላይ እንስራ፣ የባለቤትነት መንፈስን እናረጋግጥ፣ የባለቤትነትን ሁኔታ እናረጋግጥ በሚል እሳቤ ነው ዘንድሮ ላይ ዋና ግብ አድርገን የጀመርነውና ይህም በሚመለከት አሁን በእጃችን ያሉ አባላትን ስንመለከት ብዙም አይደለም። ሐምሌ ላይ ስንጀምር ከ63 ሺህ ያልበለጠ አባላት ነው አጠቃላይ ያለን። ይሄ ማለት አብዛኛውን ደግሞ ሲታይ አርሶ አደር ነው። ቀሪው አንዳንድ በበጎ ፈቃደኝነት አገልግሎት እየሰጡ ያሉ ወይ አባልነት እየከፈሉ ያሉ አንዳንድ አካላትን ጨምሮ ነው 63 ሺህ ያልበለጠ ማለት ነው። ይሄ አብዛኛው የመንግስት ሰራተኛ፣ አብዛኛው አካል፣ አብዛኛው ነጋዴ፣ አብዛኛው ባለሀብት፣ ሌሎች አካላትም ጭምር አባል ያልሆኑበት ሂደት አለና በዚህ አመት ላይ የአባልነት ቁጥራችንን እንደው ከጠቅላላው 300 ሺህ እናደርስ የሚል ግብ ተጥሎ ነው አንድ በስፋት እየሰራን ያለን። ሆኖም ግን ሰሞኑን ማህበራዊ ሚዲያን በመጠቀም በተቋሙና ማህበረሰቡ መካከል ክፍተት ለመፍጠር የተጀመረው የስም ማጥፋት አካሄድ ተቋሙን የማይወክልና የሐሰት መረጃ መሆኑን ተናግሯል። ሰሞኑን በማህበራዊ ሚዲያ ላይ የተንሸራሸረ ያለውን ጉዳይ በሚመለከት የከፋ ልማት ማህበር በዘንድሮ በመሽቀሬ ባሮ በ2017 ላይ ያከናወናቸውን ወይ ደግሞ በከፋ ልማት ማህበር በኩል 14 ሚሊዮን ብር በአላስፈላጊ በሆነ መልኩ ወጪ ሆነዋል፣ የተለያዩ ቁማሮች ተካሂደዋል፣ ዝርዝሩን እንገልጻለን፣ በልማት ማህበሩ በኩል የሚፈጸሙ ቁማሮች የሚል የተለያዩ ሀሳቦችን ያዘለ ነገሮችን ተለጥፈዋል በፌስቡክ ላይና በቅድሚያ ያው ያልተጣሩ ነገሮች በዚህ መልክ በህዝብ በሚጠቀማቸው በሶሻል ሚዲያ ላይ እንደዚህ በመለጠፋቸው በርግጡም በጣም እናዝናለን። እንደ ተቋም እኔ በግሌም በተቋሚም ስን በጣም አዝናለሁ። ለምን አሁን ባለንበት ስርዓት ላይ ህጋዊነቱን በጠበቀ መልኩ ዲሞክራሲያዊ አካሄድና ማንም ሰው በፈለገበት የመጠየቅ መብት እያለው እንኳን በየትኛውም አማራጭ መጠየቅ፣ በአካል መጠየቅ፣ በሚዲያ መጠየቅ፣ ቅሬታ ማቅረብ፣ ችግር ካለ ማቅረብ እየተቻለ ይሄ ነገር እንኳን ሳይጣራ በፌስቡክ ላይ በፈለግንበት የአንድን ተቋም ስም ለማጥፋት የተለያዩ ነገሮችን መጻፉ በራሱ ትክክል አይደለምና እኛ እንደ ተቋም የተቋማችን ትልቅ ስም ነው ያለን፣ ትልቅ ተቋም ነው። የተቋሙን ስም ለማጥፋት በተከደው ነገር በእጅጉ አዝነናል። ይሄ ሲሆን እንግዲህ የዘንድሮውን የመሽቀሬ ባሮን በተመለከተ ከየትኛውም ጊዜ በላይ ማለት ይቻላል ህዝባዊ መሰረት እንዲይዝ የዞኑ መንግስት ከተለያዩ አካላት ጋር በመተባበር እኛን ጨምሮ ህዝባዊ መሰረት እንዲይዝ የተለያዩ ሀብቶችንም ጭምር ህዝቡ እንዲያዋጥ ከዚህም በፊት ከመንግስት ካዝናም ጭምር የተለያዩ የበዓሉ ዝግጅቶች ሲደረጉ የነበሩ መሆን የለበትም። በዓሉ ህዝባዊ እስከሆነ ድረስ ህዝቡ የራሱን ኮንትሪቢዩሽን የራሱን አስተዋጽኦ ማዋጣት አለበት በሚል ህዝባዊ መሰረት ለማሳየት የተከደው ነገር የሚደነቅ ነው። ይሄም ደግሞ የራሱ የሆነ ራዕይ ስላለው ነው። በቀጣይ እስከ ዩኔስኮ ድረስ ጭምር የመሽቀሬ ባሮ እንዲመዘገብም ህዝባዊ መሰረት እንዲይዝም ጭምር በስፋት እየተሰራ እንደሆነ ያው ሁላችንም እናውቃለን። ስለዚህ ዘንድሮ ላይ ከየትኛውም በላይ ሀብት ከህዝቡ ለመሰብሰብ ተችሏል። የተለያየ ንቅናቄ መድረክ ተፈጥሯል። በሶሻል ሚዲያም ጭምር የማስተባበር ስራዎች ተሰርተው ነው ውጤታማ ስራ የተከናወነው። ይህ ሲሆን በልማት ማህበር በኩል ስራውን ውጤታማ በሆነ መልኩ ለማከናወን
የተለያዩ ኮሚቴዎች ተዋቅረው ንዑሳን ኮሚቴዎችም አብይ ኮሚቴም ተዋቅረው ሀብትን የሚያስተዳድር ኮሚቴም ጭምር ተዋቅረው ራሱን የቻለ አካውንት ተከፍቶ ከሌላው ጋር እንዳይቀላቀልም ተደርጎ የአካውንት ፈራሚዎችም ጭምር ጣምራ ፊርማም ተደርጎ የሚመለከታቸው አካላት በዞኑ በኩል አስተያየት ተደርጎ በጣምራ ፊርማ ተከናውኖ ትዕዛዝ እየተሰጠ በልማት ማህበሩ በኩል የሚፈለገውን ስራ ለማከናወን ተችሏል። ይሄ ከምንም በላይ ውጤታማ ስራ ተከናውኗል። አጠቃላይ የፊዚካልም የፋይናንሻል አፈጻጸም ሪፖርትን በሚመለከት ደግሞ መድረክ ተዘጋጅተው የሚመለከታቸው አካላት ተጠርቶ በዞኑ ሰብሳቢነት ኮሚቴው ሪፖርት አቀርቦ የገንዘቡ የዋለበትንም አላማም ጭምር በዝርዝር ሪፖርት የቀረበበት አግባብ እንዳለ ሁላችን እናስታውሳለን። ይሄ ከ4-5 ወር በፊት ሪፖርቱ የተጠናቀቀበት ጊዜ ነው ማለት ነው። ይሄ ሳለ ግን በሰሞኑ ለተፈጠረው ነገር አንደኛ ህዝብ ውስጥ እየሰራን ባለንበት እንቅስቃሴ ውስጥ የተሰበሰበው ገንዘብ በአግባቡና በሚፈለገው አላማ ለምን ዋለ የሚለውን ሪፖርት በዝርዝር ባቀረብነት ወቅት ትክክል አይደለም የሚል ማከራከሪያ ሐሳብ ካለ እንኳን ለአስረጅነት ደጋፊ ሰነዶችን ማቅረብ እየተቻለ የተከፈሉ እንትኖችን በእኛ በኩል እኛ ሬዲ ነን፣ በጣም ዝግጁ ነን። በነገራችን ላይ የሚጠይቀን አካል ካለ ከኮሚቴው ባሻገር ከፋልማት ማህበር ላከናወነው ተግባር በእኛ በኩል ዝግጁ ነን። የሚያግደን ነገር የለም፣ ግዴታችን ነው ብዬ አምናለሁ። ይሄም ማቅረብ እየተቻለ ግን በከፋልማት ማህበሩ በኩል የሚሰሩ ቁማሮች በሚል የተገለጸው እንትን በእጅጉ እኔ ህዝብንም የሚያስቆጣ ነገር ነው። ህዝብም እንዲሳሳት እኔ መንገድ የከፈተ ነገር ነው ብዬ አስባለሁ። ግን ህዝብ ደግሞ ያው የሊና ዳኝነት አለው ብዬ አስባለሁ፣ ለዋለበት እንትን በአግባቡ መጠየቅም ስለሚችል። ስለዚህ እኔ በተሳሳተበት አካሄድ በተሳሳተ ሁኔታ የተለጠፈው ነገርን በሚመለከት እኛ እንደ ተቋም ትክክል አይደለም የሚል አቋም ስላለን ከሚመለከተው ይሄ ነገር በህግ ነው ሊፈታ የሚችለው። ምክንያቱም ባልተሳሳተ መንገድ ህዝብንም የማሳሳት ስራ ነው እየተሰራ ያለው የሚል አቋም ስላለን ከሚመለከተው አካል ጋር ክስ ተመስርቶ አግባብነት ባለው መልኩ እንዲዳኝ ሂደት ጀምረናል። በከፋ ዞን 9 ወረዳዎች ላይ እየተተገበረ የሚገኘው የሲአርኤፍኤል ፕሮጀክት አርሶ አደሮችን ተጠቃሚ በማድረግ በደን ላይ ይደርስ የነበረውን ውድመት መቀነስ መቻሉ ተገለጸ። የፌዴራል ደን ልማት፣ የገንዘብ ሚኒስቴርና የክልሉ አካባቢ ጥበቃ አየር ንብረት ለውጥ ቢሮ እንዲሁም ሌሎች ባለድርሻ አካላት በተገኙበት የፕሮጀክት አፈጻጸም የመስክ ምልከታ ተደርጓል። ፍጹም ተሾመ ባለፉት 6 ዓመታት የአየር ንብረት ለውጥን ከመጠበቅ ባሻገር የተፈጥሮ ሀብቶች እንዲጠበቁ እና አገልግሎት ላይ እንዲውሉ የበኩሉን ሲወጣ ቆይቷል። ሲአርኤፍኤል ፕሮጀክቱ 2 አበይት ፕሮግራሞች ያሉ ሲሆን አንደኛውና የመጀመሪያው የኑሮ ማሻሻያ ኢኮኖሚ አቅም ግንባታ፣ ሁለተኛው ደግሞ የተፈጥሮ ሀብት አጠባበቅ ነው። እስካሁን ባለው ሂደትም ከ76 ሚሊዮን ብር በላይ ለኑሮ ማሻሻያ አገልግሎት ላይ ማዋሉ ከቀረበው ሪፖርትም መረዳት ተችሏል። ደን እንዲጠበቅ እንዲለማና ጥቅም ላይ እንዲውል በማስቻሉም ረገድ ትልቁን ድርሻ ሲወጣ ቆይቷል። ደኑ ከመከለሉ በፊት ጉዳት ይደርስበት የነበረው ዛሬ ላይ በመከለሉ መጠበቅ ተችሏል። በዚህም 48000 ሄክታር የተፈጥሮ ደንን ለመጠበቅ ታቅዶ እስካሁን ባለው የተቀናጀ ተግባር 51000 በላይ ሄክታር ደንን መጠበቅ መቻሉን በኢፌድሪ የገንዘብ ሚኒስቴር ሲአርጄ ተቋም የፕሮጀክት አስተባባሪ አቶ ደሳለኝ ፎፎ ባቀረቡት ሪፖርት አመላክተዋል። በ9 ወረዳዎች 24 የችግኝ ጣቢያዎችን በማደራጀት ችግኝ ማዘጋጀትና እንዲተከል ስለመደረጉም በሪፖርቱ አመላክተዋል። በፕሮጀክቱ የሁለተኛ ዙር ማጠቃለያ ላይ የተገኙት የዴንማርክና የአየርላንድ ኤምባሲ የተፈጥሮ ሀብት አጠባበቅና አየር ንብረት ለውጥ ቁጥጥር አስተባባሪዎችና የመንግስታቱ ተወካዮች የገንዘብ ሚኒስቴርና የኢትዮጵያ ደን ልማት ጽሕፈት ቤት ተገኝተው ውይይት አካሂደዋል። የእስካሁኑ ሂደትም እንደሚመስል የመስክ ምልከታም ተደርጓል። በምልከታውም በአዲዮና ዴቻ ወረዳ በኑሮ ማሻሻያ ፓኬጅ በማደራጀት ከደን እንዲላቀቁ ያስቻለ ሲሆን በሁለቱም ወረዳዎች ከ1300 በላይ አርሶ አደሮች ቢዝነስ ፕላን ተዘጋጅቶ ወደ ተግባር በመግባት ከ18 ሚሊዮን ብር በላይ ተሰራጭቶ ተጠቃሚ ስለመሆናቸው ተነግሯል። ይህ ተግባር ቀጣይነት እንዲኖረው የአዲዮ ወረዳ ትኩረት ሰጥቶ እንደሚሰራም በወረዳው የግብርናና አካባቢ ጥበቃ ህብረት ስራ ጽሕፈት ቤት ኃላፊ አቶ ገዛኸኝ ገብሬ ገልጸዋል። ቀደም ሲል ደኑ ከመከለሉ በፊት የነበረውን ሁኔታ በምናይበት ጊዜ ከመከለሉ በፊት ሰው እንደፈለገ የሚጠቀምበት ነው። ማለት ተገቢ ያልሆነ ደኑ ማለት ሰው ሲጠቀም ያለ አግባብ ሲጠቀም ያለ አግባብ ደኑ ውስጥ ሰው ሲገባ ያልቃል፣ ይጎዳል። ነገር ግን ጥበቃውም አጠቃቀሙም ስርዓት ያለው እንዲሆን ፕሮጀክቱ ባስተማረው ፕሮጀክቱ በሰጠው መመሪያ መሰረት ሰዎችም በተገነዘቡት ግንዛቤ መሰረት
ከመከለሉ በፊት የነበረው አጠቃቀም ጎጂ ነው። ደኑ የተጎዳ ነበረ። ብዙ ጉዳት የነበረበት ሁኔታ ነው የነበረው። ከተከለለ በኋላ ደግሞ ሰው አውቆ ነው ተረድቶ ነው ስልጠና እየወሰደ ግንዛቤ እየወሰደ ነው ሰው ያለው። ከዚህ ተነስቶ እንግዲህ ከተከለለ በኋላ ብዙ ጥበቃ ተደርጎለታል ማለት ነው። እንደተባለው ይሄ አሳታፊ ደን አስተዳደር ማህበር ሲቋቋም 3 ዓላማዎች አሉት። ደን መጠበቅ፣ ማልማትና መጠቀም ነው የሚለው። ስለዚህ ከልማትና አጠቃቀም ጋር በተያያዘ አጠቃላይ ቅድም ካልኳቸው የሰባቱ አሳታፊ ደን ማህበራት ይሄ ፕሮጀክት ከመጣ ወዲህ ከዚህ ቀደም በ2003 እና በ2004 አካባቢ ተከልሎ ለህዝብ ተሰጠ ነበር። እሱን ዳግም ክልላዊ ማድረግ ስራ ተሰርቶ ተጠናቋል። ከዛም ጋር ተያይዞ የሀብት አስተዳደር ስራዎችም ተሰርቶ ተጠናቋሉ። ከልማትና አጠቃቀም በተመለከተ ካሉን ከ7 አሳታፊ ደን ማህበራት በ3ቱ ቀበሌዎች ላይ ወይም በኡፋ ማውራዳ ዮካና ሞዶ ጎንቤራ በሚባሉ አሳታፊ ደን ማህበራት የደን ችግኝ ጣቢያዎች ተቋቁሞ በሰፊ ሁኔታ አገር በቀልና የውጭ ሀገር ዝርያ ያላቸው የደን ችግኞች ተፈልቶ እየተተከሉ ያሉበት ሁኔታ ነው ያለው። ይህም በተጨባጭ ከዚህ ቀደም በነበረን የደን መጠን ላይ በተጨባጭ ለውጥ እንዳመጣ የሚያሳይ ነገር ነው ያለው። ያነጋገርናቸው ተጠቃሚዎች በበኩላቸው በተደረገው ድጋፍ ከደን በመላቀቅ የየራሳቸውን የገቢ ምንጭ ማሳደግ የሚችሉበት መንገድ መመቻቸቱ ውጤታማ እንዲሆኑ እንዳስቻላቸው ለጣቢያችን ተናግረዋል። ሲያረፈል ድጋፍ ማለት ፕሮጀክት ካልመጣ በፊት በጣም ደኑ እየተመነመነ ነበር፣ የተጨፈጨፈ ነበር። አሁን ሲያረፈል ማህበሩ ከመጣ ወዲህ ያውላ አባሎችን መረጠ፣ አመራሩን መረጠ። ከዛ በኋላ ጥበቃ ተደርጓል። ሰዎችም ቅጣት ስላለ እስርም ስላለ እንደውም አይገቡም። ከዚህ በፊት በጣም ተመንምኖ ነበር። አሁን በጣም ጥሩ ነው። በጣም ተጠቃሚናል። አሁን ወደ 35 ሰዎች ላይ ወደ 13 በግና 4 ፍየል ገዝተን ሰጥተናል። ባለፈ ደግሞ አለ ዜሮ አለ ምንም እንትን የሰሩት 3000 እስከ 900 ብር ትርፍ ክፍፍል አገኝተዋል። በሁለተኛ ዙር ማለት ነው። ደግሞ እንትን እዳ መላለስ ላይ 100 ሺህ 900 ምናምን መልሰናል። 920 ብር ምናምን መልሰናል እዳ ማለት ነው። እዳ ይናል መልሰናል። ለቀጣይ ይሄን እዳ መልሰን እንደው እንትን ብንድል ያ ብሩን ማሽን ምናምን ምናቆም የሚለው ነባል ትልቅ ኢንዱስትሪ ብንሰራስ የሚለው ነባል ወይም ቤቱን አሰፋ አድርገን 5000 ዶሮ አስገብተን ለ5000 ዶሮ አስገብተን ብዙ ብንሰጥ ብንሰራጨው ብሎ ነው አባሉ በደስታ እየሰራ ያለው እንደዛ ነው ማለት ነው። ቤቱ በመጠበብ ነው እስከ 1300 ዶሮ ብቻ ነው የምናስገባው። ክቡራትና ክቡራን የከፋ ቴሌቪዥን ተከታታዮች ለዕለቱ ያዘጋጀናቸው ዜናዎች ከላይ ስትከታተሏቸው የቆያችሁትን ነው የሚመስሉት። ዜናዎቹን እየመራው ምህረት አብራኑ ቆይታ አድርጌያለሁ። ሌሎች የጣቢያችን ዝግጅቶች ይቀጥላሉ። በእኔ በኩል ሰላም።